ሰላም ሰላም በዓለም ሁሉ ዙሪያ ያላችሁ የጌታ ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ቸሬ ነኝ። እግዚአብሔር እንግዲህ ረድቶን ዛሬ ደግሞ እንደገና ምዕራፍ 10ን እናያለን ብዬ አስባለሁ። ከዛ በፊት ግን ቅድሚያ ትላንትና ምዕራፍ 8 እና 9ን አይተናል። ምዕራፍ 9 አካባቢ ላይ ያው እንግዲህ ያሉትን ማጠቃለያ ሐሳቦች ሁሉ ተናግረን የጨረስንበት አለ። ትንሽ ላስታውሳችሁ ለማለት ፈልጌ ነው። ምዕራፍ 9 ላይ ያለውን ክፍል በመናይበት ሰዓት ላይ የሐዋርያ ጳውሎስ ሐዘን እንደነበረ አይተናል። የሐዋርያ ጳውሎስ ደግሞ ሐዘኑ ስለ ወገኖቹ ፍቅር ነው። በአሕዛብ ሕሊና ውስጥ ሆኖ ስለ አይሁዶች ወይም ደግሞ ስለ እስራኤላውያኖች ስለ ወገኖቹ የእግዚአብሔር መንግሥት ሊቀርባቸው ነው ወይ ብሎ ያዝናል እና እያዘነ እንደነበረ ያየንበት ሁኔታ አለ። ለምን አዘነ፣ እንዴት አዘነ ከተባለ ደግሞ ትላንት እንዳልኳችሁ ምዕራፍ 9 ከቁጥር 1-5 አካባቢ በመናይበት ሰዓት ላይ ልጅነትና ክብር የሚል ነገር አይተናል። ልጅነትና ክብርን በሁለት መንገድ ከፍለን እንዳየን ታስታውሳላችሁ። ልጅነት ማለት በአይሁድ ልማድ ልጅነት ወራሽነት እንደሆነ ዋና ዋና ንብረቶችን የሚወርስ እንደሆነ ያንን ያየንበት አለ። እንደገና ደግሞ የትኛውንም ነገር ሁሉ የአባት ተካፋይ እንደሆነ ነው እና ይሄ ነገር ሊቀርባቸው ነው ወይ የሚል በውስጡ ሐዘን ጳውሎስ እንደነበረ ነው። ለብለን የከፈልነው ክብር ነው። ክብር ያልነው ደግሞ የእግዚአብሔርን ክብር እግዚአብሔር ራሱ የሰጠውን ክብር ያንን ክብር ለእስራኤል የራሱን ክብር የገለጸ እንደሆነ ይናገራል። እግዚአብሔር ለእስራኤል ሕዝቦች የራሱን ክብር የገለጸበት እንደሆነ ይናገራልና ይህን ክብር ሊያጡ ነው ወይ እስራኤላውያኖች ይህን ክብር ሊያጡ ነው ወይ በሚል ያዘነበት ሁኔታ አለ። ክብር የምንለውን ነገር የእግዚአብሔር ሕልውናውን የምንልበትን አይተናል። ሕልውናው ደግሞ ለእስራኤላውያኖች መካከል መገኘት ምልክት ነው። የእግዚአብሔር ሕልውና በእስራኤላውያኖች መካከል በሚገኝበት ሰዓት ላይ የሚታዩ ምልክቶች እንዳሉ አይተናል። በጣም ፈጠን ነው የምለው። ሌላው ደግሞ ሁለት አይነት እስራኤላውያኖች እንዳሉ አይተናል። አዲስ እስራኤላውያንና ሁለተኛ ደግሞ ነባር እስራኤላውያን ብለናል። አዲስ እስራኤላውያኖች የሚባሉት ከሕግ ስርዓት የተላቀቁ እንደሆኑ ነው። ነባሩ እስራኤላውያኖች ደግሞ በሕግ ስራ ውስጥ የሚኖሩ ናቸው። በሕግ ስራ ማግኘት የሚለውን ነገር የሚያዩ ናቸው እና ስለነኚህ ስለ ሁለቱ ትላንትና በስፋት ያየንበት ሁኔታ አለ እና ሁለት አይነት እስራኤላውያኖች እንዳሉ ተምረናል ማለት ነው። አዲስ እስራኤል የሚባሉት ከሕግ ስራ ተላቀው በክርስቶስ ኢየሱስ አምነው በነፃ የዳኑ እንደሆነ ያንን በትክክል ያየንበት ሁኔታ አለ። አሮጌው ደግሞ እስራኤል ያልናቸው ደግሞ የተባሉት ደግሞ ከሕግ ስራ ያልተላቀቁ እንደሆኑ በራሳቸው ስራ የዳንን ነን ብለው የሚያምኑ እንደሆነ ይህ ደግሞ ስህተት እንደሆነ ትላንትና ተምረናል ማለት ነው። ሌላው ደግሞ ስለ አብርሃም ልጆች ትላንትና ያየንበት ሁኔታ አለ። የአብርሃም ልጆች የሚሉት ነገር ከዚህ ጋር እያይዘን ለምን ልናይ አሳሰበ ካልን ያው እንግዲህ ተያያዥነት ያላቸው ሐሳቦች ስላሉ ነው። ከዚህ ከድነት ጋር ከመዳን ጋር ተያይዞና ከስራ ጋር ከጽድቅ ጋር ተያይዞ ያሉትን ነገሮች ለመከፋፈል ተፈልጎ ነውና የአብርሃም ልጆች አሉ። የአብርሃም ልጆች 8 እንደነበሩ ያየንበት ሁኔታ አለ። አብርሃም የቃል ኪዳን ሕዝብ ነው። ቅድም እንዳልናችሁ የቃል ኪዳን ሕዝብና ያልሆኑ ያልናቸው ነገሮችም አሉ። በአሕዛብ ሁሉ አባት ተብሎ የተነገረለት ነው። አብርሃም የሚባለው የቃል ኪዳን ሰው ሆኖ በአሕዛብ ሁሉ ደግሞ አባት ተብሎ የተጠራ ወይም ደግሞ የተነገረለት እንደሆነ ይታወቃል። እንደገና ደግሞ ይህ አብርሃም ይስሐቅን እንደወለደ ይታወቃል። ይስሐቅ ደግሞ ሁለት ልጆችን በርብቃ በኩል እንደወለደ ይታወቃል። ነገር ግን ይስሐቅ ሁለት ልጆችን በርብቃ በኩል አልፎ ሳይወለዱ ገና በጽንስ መካከል ላይ ያሉ የነበረ ነገር ትላንት ያየናቸው ነገሮች አሉ። ምንድነው የሚለው? ታላቁ ለታናሹ ይገዛ ብሏል ይላል። ታላቁ ለታናሹ የይስሐቅ ልጆች ሁለት ናቸው ነው። ሁለቱ ገና በርብቃ ጽንስ ውስጥ ሆነው ሳለ ታላቁ ለታናሹ ይገዛ የሚለውን በምናይበት ሰዓት ላይ ታላቁ ለታናሹ ይገዛ የተባለበት ምክንያት ምንድነው ብለን በምናይበት ሰዓት ላይ ታላቁ የሰራው ጽድቅ ወይም ድነት ኖሮት አይደለም። ይሄ ከእግዚአብሔር ዘንድ የተሰጠ ምንድነው? ስልጣን ነው ማለት ነው። ይሄንን በትክክል ልናውቅ ይገባል ማለት ነው እና ይገዛ የሚል ነገር እንደተቀመጠ ያየንበት ሁኔታ አለ። ከዚህ ጋር ተያይዞ አሁንም ትንሽ ማስቀመጥ የሚፈልገው ነገር የይስሐቅ ልጆች ሁለቱ በርብቃ ሆድ ውስጥ በነበሩበት ሰዓት ላይ አንደኛ ማወቅ ያለብን ነገር ታላቁን ጠላው፣ ታላቁ ለታናሹ ይገዛ ብሎ ባለበት ሰዓት ላይ
ታላቁም ሆነ ታናሹ እዚህ ጋር ማወቅ ያለብን ነገር ከራሳቸው የሆነ ጽድቅ የላቸውም። ለምን ቢባል እነሱ ገና ያሉት በጽንስ ውስጥ ነው። ሁለታቸውም ደግሞ ተወዳጆች ናቸው። ሌላው ደግሞ ሁለቱም ጽድቅ የላቸውም ነበር። በአንዳቸው መልካም የሚባል ነገርም የላቸው። ምክንያቱም መልካም የሚባል ነገር አንድ ሰው ለማድረግ ምን መሆን አለበት? ኤክሰርሳይዝ ማድረግ መኖር አለበት። ያለ ሰው የኖረ ሰው ነውና እነኚህ ገና በጽንስ ውስጥ ያሉ ነው። ሁለቱም መልካም ነገር የላቸውም። ነገር ግን እንዲህ የሚል ነገር ይናገራል። ቃሉ ሲናገር ያዕቆብን ወደድሁ ይልና ኤሳን ግን ጠላው ተብሎ ተጽፏል። ሮሜ መጽሐፍ የሚገኘውን በአዲስ ኪዳንም ሆነ በጣም እዚህ ጋር ደግሞ ሌላኛው ደግሞ ማየት ያለብን ነገር ይሄ ሮሜ መጽሐፍ የሚገኘው በአዲስ ኪዳን ሆኖ መልእክቱ ግን የሚዋኘው ወይ ደግሞ መልእክቱ ደግሞ በአብዛኛው የሚያሳየው ብሉይ ኪዳን ላይ ያለውን እንደሆነ ትላንትና አይተናል። ለምን እንደዚህ ሆነ ብለን ካልን ደግሞ ለኛ ጠቃሚ የሆኑ ነገሮች ደግሞ በዚያ ክፍል ስላሉ ነው ማለት ነው። ሌላ ደግሞ ትላንት ባየነው በዚህ ክፍል ላይ እግዚአብሔር ምሕረትን አደርጋለሁ የሚለውን ክፍል ያየነበት ሁኔታ አለና እግዚአብሔር ምሕረትን አደርጋለሁ ያለው ለማን ነው ካልን የቃል ኪዳን ሕዝብ ለሆኑ ሳይሆን የቃል ኪዳን ሕዝብ ላልሆኑት ነው። ለምን? እነኛን ሰዎች ፈልጎ ለማዳን ፈልጎ ነው ማለት ነው። ምን ጊዜ ምሕረት የሚደረግለት ሰው የኪዳን ሰው ሳይሆን ከኪዳን ለወጣ ሰው ነው ምሕረት የሚደረገውና ይሄንን ደግሞ እግዚአብሔር ምሕረትን አደርጋለሁ አለ። እንደ ሰውኛ ቢሆን ኖሮ ሰዎች የሆነን ነገር ላደረጉት ምሕረትን ሳይሆን የሚያደርጉት በአጸፋው ሌላ ነገር ነው የሚመልሱት። ነገር ግን እግዚአብሔር ስለሆነ መልካምን ነገር ያደርጋል። ሰው ነው፣ እግዚአብሔር ነው። እግዚአብሔር ደግሞ መልካም አምላክና የምሕረት አምላክ ነው። ይሄንን ከዚህ ጋርም ትላንት አያይዘን ያየንበት ሁኔታ አለ። ሸክላ ሰሪው ሸክላውን የፈለገውን ዕቃ የውርደት ወይም ደግሞ የክብር አድርጎ መስራት ይችላል የሚል ነገር ትላንት አይተናል። ሸክላ ሰሪው ሸክላውን የፈለገውን ዕቃውን አንዱን የውርደት አድርጎ አንዱን የክብር አድርጎ መስራት ይችላል። ለምን ከተባለ ስልጣኑ ያለው በማን እጅ ነው ማለት ነው? በሱ እጅ ነው። ለምን እንዲያደረከኝ ብሎ የሚሰራው ሸክላው መናገር አይችልም። ሸክላው ምንድነው ማለት ነው? ሰሪው እንዳበጀው ነው የሚሆነው። እና ሸክላ ሰሪው ሸክላውን የፈለገውን ዕቃ አንዱን የውርደት አድርጎ ይሰራል። የውርደት ዕቃ ብለን በምንልበት ሰዓት ላይ ባይዘዌ የሆነ አንደኛውን የውርደት የምንላቸው ለምሳሌ ሁል ጊዜ የሚቀመጡበት አካባቢዎች አሁን ጉልቻን ብናይ ከዛ ጀበና ሌሎችን ብናያቸው ብዙውን ጊዜ በቃ ሁሉ ቀን ይቃጠላሉ፣ ሁሉ ቀን ይሰቃይ፣ ሁሉ ቀን እንትን ይላሉና የሆነ ቦታቸውን ስናይ እንደዛ። ሌሎች ደግሞ በተመሳሳይ ጀበናም ሆኖ የክብር ሆኖ የሆነ ቦታ የሚቀመጣልና ሸክላ ሰሪው እንደፈለገ አድርጎ የመስራት ስልጣን የማን ነው ማለት ነው? የሱ ነው። ይሄን ደግሞ ለማለት የፈለግነው ምንድነው? ሁሉን ነገር እንደፈለገ አድርጎ መስራት የሚችለው የእግዚአብሔር ነው። ኤሳውን ጠላ፣ ያዕቆብን ወደደ። ለምን ያዕቆብን ወደደ? ለምን ኤሳውን ጠላ ማለት አንችልም። እግዚአብሔር የወደደውን እግዚአብሔር የፈለገውን ያደርጋል ማለት ነው። ስለዚህ ነው ታላቁ ለታናሹ ይገዛ። ቅድምም አይተናል። በቃ ታላቁ ለታናሹ ይገዛ ብሎ ካለ ለምን አለ አይባልም። እግዚአብሔር ነው። ለምን አለ አይጠየቅም። እሱ ትልቅ ነው፣ እሱ አዋቂ ነው። እሱ አይደለም እኮ ሸክላ ሰሪ በምድር ላይ ያለውን ሸክላዎችን በሚሰሩበት ይሄን ለምን አደረካ አይባልም። ሸክላው ይሄን ለምን አደረከ? ለምን እኔ እንደዚህ አታደርገኝ? ለምን እኔ ወደዚህ አትወስደኝም? እኔ እኮ እንደዚህ ብሆን ይሻለኛል ብሎ ማለት አይችልም። ሸክላ ሰሪ የወደደውን ነው የሚያደርገው። እና ይህንን ነገር ስለ ያዕቆብ በሚናገርበት ሰዓት፣ ስለ ኤሳው በሚናገርበት ሰዓት ወደድኩ ጠላው ካለ መብቱ ነው። እግዚአብሔር የወደደውን ማድረግ ይችላል የሚለውን ነገር ትላንትና ያየንበት ሁኔታ አለ። የምዕራፉ ዋና ዋና ዓላማዎች ደግሞ አሕዛብ ይሁን አይሁድ ሁሉም የጽድቅ ወይም ደግሞ የድነት መንገድ ኢየሱስ እንደሆነ እንዲያውቁ እንደሆነም ተምረናል። በዚህ መንገድ የሚሄድ ሁሉ ደግሞ የዘላለም ሕይወት እንደሚያገኝ፣ በዚህ መንገድ የሚሄዱት ሁሉ ደግሞ ለዘላለም ደግሞ አይሰናከሉም፣ ለዘላለም አይወድቁም። በዚህ መንገድ የሚሄዱት በኢየሱስ መንገድ የሚሄዱት ኢየሱስን መከተል የዘላለም ሕይወትን ይሰጣል። ሃሌሉያ! ክብር ለኢየሱስ ይሁን። እና ዛሬ እንግዲህ ትላንት በነበረው ነገር ላይ ባየንባቸው ጠቅላላ ሐሳቦች ላይ ስናይ በዚህ ዙሪያ ነው ያየነውና ጽድቅ የሚገኘው ድነት የሚገኘው በልጁ በክርስቶስ ኢየሱስን በማመን እንደሆነ
እንግዲህ እስካሁን ያሉ ምዕራፎች ሁሉ እየተናገሩ ነው ያሉት ምንድነው ማለት ነው? ሮሜ መጽሐፍ የሚናገረው ስለ ድነት ነው። መዳኛ መንገድ ኢየሱስ ነው። ከኢየሱስ በኩል መዳኛ መንገድ የለም። ከኢየሱስ ውጪ መዳኛ መንገድ አለ ከተባለ ስህተት ነው፣ የስህተት አስተምሮት ነው። እና መዳኛው መንገዱ ማን ነው? ኢየሱስ ነው። እና ልናመልክ ልንገዛ የሚገባው ኢየሱስን ነው እንጂ የአሕዛብ አማልክቶችን፣ ጣዖታቶችን፣ ሌሎችን አስተምሮቶችን መከተል የለብንም። እነኝን ካደረግን እነኛ የሐሰት አስተምሮቶች ናቸው የሚለውን ነገር ትላንት ለማየት ችለናል። ወደ ዛሬው በመመጣበት ሰዓት ለምንድን ነው ቸር የዚህ አካባቢ ትንሽ ጠንከር አልካል? ምዕራፉ ዋና ዋና ደስ የሚሉ ትምህርቶችና ጠንከር ያሉ ነገሮች ስላሉ በትክክል ለይተን ማወቅ ስላለብን ነው ማለት ነው። ዛሬ ደግሞ ቀጥታ የምንመለከተው ሮሜ ምዕራፍ 10 ነው። በተለይ የዚህ የሮሜ ምዕራፍ 10 ዋና ዋና ነጥቦች ያሉት ከምዕራፍ 1 እስከ 8 ያለውን ስለሆነ እሱን አብረን በደንብ እናይና ከዚያ በኋላ አንዳንድ ማብራሪያዎችን በጋራ የምናይ ይሆናል። ምዕራፍ 10 ከቁጥር 1 ያለውን በጌታ ስም አነባለሁ። እንዲህ ይላል: ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬም እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። የእግዚአብሔር ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሃሌሉያ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ ግን እንዲህ ይላል: በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ጥያቄ ምልክት። በአፍህ በልብህም ሆኖ ቃሉ ቀርቧል። ሃሌሉያ። ይህ የምንሰብከውም የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል ይላል። ሃሌሉያ። ክብር ለኢየሱስ ይሁን። እዚህ ጋር አሁን ለምሳሌ በምናይበት ሰዓት ላይ የሐዋርያ ጳውሎስ ያስቀመጣቸው ነገሮች አሉ። አብዛኛው ቅድም እንዳልኳችሁ ከምዕራፍ 9 ጋር የሚገናኙ ነገሮች ናቸው። የሐዋርያ ጳውሎስ ልመና ቁጥር 1 ላይ እናያለን። እንዲሁም በምናይበት ሰዓት ላይ በምዕራፍ 9 ላይ ያለውን ቅድም እንዳየነው በምናይበት ሰዓት ላይ አይሁዶች ወይም ስለ ወገኖቹ የእግዚአብሔር መንግስት ሊቀርባቸው ነው ወይ ያለ ስለ ወገኖቹ ፍቅር እንደሚያዝን ምዕራፍ 9 ላይ አይተናል። እዚህ ጋር በምናይበት ሰዓት ላይ ስለ ልመና ይናገራል። ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይሎ በዚህ ስፍራም ይናገራል። በምዕራፍ 10 በምዕራፍ 9 የሚናገረው ሊቀሩ ነው ወይ ከመንግስቱ ከእግዚአብሔር መንግስትና ሐሳብ ፈቃድ ሊቀሩ ነው ወይ ብሎ ሐዋርያ ጳውሎስ ስለነኛ ይጨነቅ እንደነበረ እናያለን። ያዝናል ይላል። ምዕራፍ 10ን በምናይበት ሰዓት ወይም በምንመለከትበት ሰዓት ላይ አሁንም ሐዋርያ ጳውሎስ ለድነት በተዘጋጀው መንገድ ሳገለግል ይላል። አሜን። ይቅርታ ስላልገቡ ሐዋርያ ጳውሎስ እዚህ ጋር እንደሚለው ለድነት በተዘጋጀው መንገድ ስላልገቡ ስለ እነርሱ እነማን ናቸው? አይሁዶች ወይም ደግሞ እስራኤላውያኖች ይለምን ነበረ። በጣም የሚገርመው ደግሞ ኢየሱስ ክርስቶስ መምጣት ብቻ አይደለም ተወልዶ እንኳን አያውቁም ነበር። ኢየሱስ ክርስቶስ መጥቶ ተወልዶ እንኳን እነኚህ ሰዎች በጣም አያውቁም ነበር። ስለማያውቁ ይጨነቅ ነበር እና አንዳንዶች እያወቁ እንዳላወቁ የሚሆኑ አሉ። ደግሞ ጭራሹንም ኢየሱስ መጥቶ ተወልዶ እንኳን አያውቁም ነበር። ስለዚህ ኢየሱስ መወለዱን የኢየሱስ መኖሩን እንዲሁም ደግሞ ኢየሱስ ተወልዶ አልተወለደም ይሉ የነበሩ ሰዎችም ደግሞ አሉ። ስለነሱም ጭምር ይናገር ነበር። ኢየሱስ ተወልዷል አልተወለደም አትበሉ ብሎ ይናገራቸዋል። እንዴት ኢየሱስ ተወልዶ አልተወለደም ተብሎ በሚባልበት ሰዓት ላይ ኢየሱስ እኮ የሚወለደው ከእንደዚህ አይነት ሰው ሳይሆን
የሚወለደው ከሌላ ከትልልቅ ቤተሰብ ብለው ያምናሉ። ከነገስታት ቤተሰብ ብለው ከሌላ ብለው ያምናሉ። ዮሴፍን በመናይበት ሳለ ዮሴፍን ያውቃሉ። ዮሴፍ ምንድነው ከተባለ ጠራቢ ነው እና ወይ ደግሞ አናጢ ነው። ጠራቢ ነው አናጢ ነው እና እንዴ እኛ ትላንት የምናውቀው ይሄ ጠራቢ ይሄ አንጥረኛ ይሄ አናጺ እንዴት ከሱማ አይደለም አልተወለደም ይላሉ። እንዴ አናውቅም እንደ እህቶችንም አናውቅም እንደ እህቶችንም እኮ እናውቃለን። እህቶቹ እነ ማርታ አይደሉም እንደ እነ ማርያም አይደሉም እንደ ከነሱ አይደለም ብለው እያሉ ይንቃሉ። አለመቀበል ብቻም ሳይሆን ንቀትም ነበር። ለዛ ነው ሐዋርያ ጳውሎስ ለእነርሱ ይጸልይ ነበር። ልቦናቸው እንዲመለስ አይምሮአቸው እንዲመለስ ከሳቱበት እንዲመለሱ ይጸልይላቸው ነበር። ተመለሱ እያለ ይነግራቸው ነበር እና ከመንገርም ባለፈ በኢየሱስ ክርስቶስ አምነው እንዲድኑ በኢየሱስ ክርስቶስ አምነው እንዲድኑ እና ይሄንን ወንጌል ይነግራቸው ነበር። እንደሚገባም ደግሞ ይጸልይላቸው ነበር። እንደሚገባ ማለት በመቃተት ውስጥ ሆኖ ስለነሱ ግድ ያለው ሌተ ቀን ይጸልይ ነበር ሐዋርያ ጳውሎስ እና ስለዚህ ስለ ደህንነታቸው ይናገር ነበርና ይሄን ይላል። ይሄን ያል ካልን ደግሞ እዚህ ጋር ደግሞ ወደ ሌላው ክፍል በመናልፍበት ሰዓት ላይ አንድ ሰው ለመዳን የሚያስፈልጉ መሰረታዊ ነገሮች አሉ። በምዕራፍ 10 ላይ ቀደም እንዳየነው ለመዳን የሚያስፈልጉ መሰረታዊ ነገሮች አሉ። ለመዳን የሚያስፈልጉ መሰረታዊ ነገሮች ምንድናቸው? ስለነኛ እንግዲህ ቀደም ያዝን ነበር። ምዕራፍ 9 ላይ ያዘነ እንደሆነ 10 ላይ ያዘነ እንደሆነ ያን ያል ነግሬያቸዋለሁ። ከዛ ደግሞ እንዲድኑ ወንጌል ሊሰብክላቸው ነበር ብለናል እና ከዛ የሰበከላቸውን ሰዎች ደግሞ መዳናቸው ድነታቸው ይረጋገጥ ዘንድ ደግሞ ይደረግ የነበረ ነገር አለ። ዛሬ መደረግ ያለበት ነገር ነው። ለድነት ሁለት መሰረታዊ ነገሮች አሉ የሚያስፈልጉ። እነኛ ምንድናቸው? አንደኛ የአፍ ምስክርነት ያስፈልጋል። አንድ የዳነ ሰው የአፍ ምስክር ያስፈልጋል። ሁለተኛ ደግሞ የልብ እምነት ያስፈልጋል። እነኚህ ምን ይባላሉ? የምስክርነት ማረጋገጫዎች የሚባሉት ናቸው። የምስክርነት ማረጋገጫዎች አንድ ክርስቲያን ስለ መዳኑ ስለ ድነቱ ማረጋገጫ የሚሆነው እነኚህ ናቸውና በልቡ አምኖ በአፉ መስክሮ ምን ይሆናል? ይድናል። የአፍ ምስክርነትና የልብ እምነት እነኚህ የምስክርነት ማረጋገጫ ተብለው ያሉት ነገሮች ናቸውና አንድን ክርስቲያን በመናደርግበት ሰዓት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በሚቀበልበት ሰዓት ላይ በአፉ ሊመሰክር ይገባል። እንደገና በልቡ ደግሞ ማመን አለበት ማለት ነው። የምስክርነት ማረጋገጫ የተባሉትን አይተናል። ሌላው ደግሞ ለእምነት አራት መሰረታዊ ነገሮች አሉ። ወይም ደግሞ ደህንነት ለማግኘት የሚያስፈልጉ አራት መሰረታዊ ነገሮች የሚባሉት እነሱን ደግሞ እናያለን። ደህንነትን ለማግኘት የሚያስፈልጉ አራት መሰረታዊ ነገሮች ከሚባሉት ነገር ላይ ወይም ደግሞ ለእምነት መሰረታዊ ነገሮች ከሚባሉት ላይ በዛ ልክ መያዝ እንችላለን። የሚላክ ወንጌላዊ አንደኛ፣ ሁለተኛ አዋጅን ወይም ደግሞ ምስክርነትን የሚያደርግ፣ ሌላው ደግሞ ቃሉን መስማት መቻል፣ ሌላው ደግሞ የሰማነውን ቃል ደግሞ ማመን። የሚላክ ወንጌላዊ፣ አዋጅ ወይም ደግሞ ምስክርነት የሚናገር፣ ቃሉን ደግሞ መስማት መቻል፣ የሰማነውን ቃል ደግሞ ማመን ወደ ተግባር መቀየር። ደህንነት ለማግኘት የሚያስፈልጉ አራት ነገሮች ምንድናቸው ማለት ነው? እነኚህ ነገሮችን ማድረግ እንዳለብን የሚያሳየን ክፍል ነው። በአጭር ስንናገር ምዕራፍ 10 ይሄንን ነገር ያወራናል ማለት ነው። እናንተ በጥልቀት እያንዳንዱን እዩ። በጥልቀት በደንብ በመናይበት ሰዓት ላይ አንዷ ምዕራፍ አይደለችም፣ አንዷ ወይ ሁለቱ ቁጥር እንኳን በብዙ ዲፊኒሽን ውስጥ ልናብራራ የምንችለው ነገር ነው። ሰፋ ያለ ነገር ነውና ስለዚህ አሁን ዋና ከነኚህ ውስጥ ያሉትን ነገሮችን ነው እያሳየዋችሁ የሚሄደው። ሌላው ይሄንን በዚህ ካልን ቀጥታ ወደ ምዕራፍ 11 ነው የምንሄደው። መታየት ያለባቸው ዋና ነጥቦችን ነው የምናየው። ይሄንን በመናይበት ሰዓት ላይ ምዕራፍ 11ን በመናይበት ሰዓት ላይ ምዕራፍ 11 ላይ አሕዛቦች ወደ ጌታ የመጡበት ሁኔታ አለ። ምዕራፉን ጠቅላላ በመናነብበት ሰዓት ላይ አሕዛቦች ወደ ጌታ የመጡበት ሁኔታ አለ። ከመጡም በኋላ ደግሞ አይሁዶችን መኮነን እንደጀመሩም እናያለን። ምን ብለው ነው መኮነን የጀመሩት ማለት ነው? አሕዛቦች ማለት ያልዳኑ ወይም ደግሞ የኪዳን ሕዝብ ያልሆኑ ናቸው። አይሁዶች የምንላቸው ደግሞ የዳኑ ወይም ደግሞ የቃል ኪዳን ሕዝቦች ናቸውና ልክ ሐዋርያ ጳውሎስ እነኚህን ሁሉ ነገር እያደረገ ከዚያ በኋላ ደቀ መዛሙርት እንዳደረጋቸውና ወደዚህ እንዳመጣቸው እናያለንና እነኚህ አሕዛቦች ወደ ጌታ ከመጡ በኋላ ነው የሚለው ምዕራፍ 11 እና ከመጡ በኋላ አይሁዶችን መኮነን ጀመሩ።
ምን እያሉ ነው መኮንን የጀመሩት በሚባልበት ሰዓት ላይ ከእስራኤል የተስፋ ቃል ከነርሱ ርቋል። ከእስራኤል ከተባሉ የቃል ኪዳን ሕዝብ ከተባሉ ሰዎች የተስፋ ቃል ከነርሱ ርቋል። የነርሱ ሕዝብም ጠልቷቸዋል። ሕዝቡም ራሱ እነሱን ጠልቷቸዋል ሲሉ የተናገሩበት ሁኔታ አለ። ይህንን የሚሉትን ነገር በሰማበት ሰዓት ላይ ሐዋርያ ጳውሎስ ደግሞ ለነሱ መልሶ መልስ የነገራቸው ነገር አለ። እኔ አይሁዳዊ ነኝ አለ። አያችሁ፣ እኔ ምንድነኛ አለ? ጠፍተዋል፣ ጠልቷቸዋል ብሎ ባለበት ሰዓት ላይ ሐዋርያ ጳውሎስ እያለ ትላንት አሕዛብ የነበሩ ዛሬ ደግሞ ጌታ ኢየሱስን አምነው ከዳኑ በኋላ በማን ላይ ተነሱ? በአይሁዶች ላይ ተነሱና እነሱ ላይ ከዚያም በኋላ አንዳንድ ነጥቦችን ልክ ቅድም እንዳልኳችሁ መናገር ጀመሩ። ከእስራኤል የተስፋ ቃል ርቋል፣ ከነርሱ የተስፋ ቃል ርቋል፣ እነሱን እግዚአብሔር ጣልቷቸዋል እያለ በሚናገርበት ሰዓት ላይ ሐዋርያ ጳውሎስ ለነሱ መልስ የመለሰበት ሁኔታ አለ። እንዲህ አላቸው፣ እኔ አለና አይሁዳዊ ነኝ አለ። ያውም ካለ በኋላ ከቢንያም ዘር የመጣሁ ነኝ። የአይሁድ ቅሬታ እግዚአብሔር አያጠፋም አለ። እዚህ ጋር አሜን ይባላል። እግዚአብሔር አያጠፋም። የቃል ኪዳን ሕዝቡን እግዚአብሔር አያጠፋም አለና ሐዋርያ ጳውሎስ ተናገረ እያለ እንደው መናገር ብቻ አይደለም እያስጠነቀቀ ነው። እግዚአብሔር የአይሁድን ቅሬታ አያጠፋም እያለ እያስጠነቀቀ የተናገረበት ሁኔታ አለ እና ጳውሎስን በመናይበት ሰዓት ላይ ብዙውን ጊዜ በድፍረት እና በቁጣ በተግሳጽ የሚያገለግል ሐዋርያ ነው። ወደ ኋላ የማይል ለወንጌል ዓላማ ጸንቶ የቆመ ነውና ይሄንን እናያለን እና ብዙውን ጊዜ እሱ ብቻ አይደለም። ቅድም እዛ ጋር ባየንበት ሰዓት ላይ አሕዛቦች በበዙበት ሰዓት ላይ አይሁዶች ላይ የተነሱበት ሁኔታ አለ። ሌላ ነገርም ብለዋል። ይሁን እንጂ ብዙውን ጊዜ አይሁዶች ጠፉ በተባሉበት ሰዓት ላይ የቃል ኪዳን ሕዝብ ጠፉ በተባሉበት ሰዓት ላይ እግዚአብሔር እያበዛቸው የሄደበትን ማየትና የሚያስችለን ክፍል ነው። ሌላ ቆርጦ አሁን ይህንን ክፍል በምንናገርበት ሰዓት እንኳን ወደ ነገሥት መጽሐፍም የሚወስደን ክፍል አለ እና ሌላው ደግሞ ከዚህ ጋር አያይዤ ማስቀምጥላችሁ አንድ ጊዜ እንደዚህ ሆነ። ኤልያስም ደግሞ የጸለየበት ሁኔታ ነበር። እናንተ አሕዛቦች ስሙ አለ። የኤልያስ ጸሎት ነው። የኤልያስ ጸሎት ደግሞ እንዲህ ብሎ ነው ያቀረበው። እናንተ አሕዛቦች ስሙ ሃሌሉያ። እናንተ አሕዛቦችም ስሙ፣ እውነተኛ ነቢያቱም ተነሱ፣ መስገጃቸውንም አፍርሱ። እነርሱን ሊገድሉ በፈለጉ ጊዜም አሁን መጡና እነኛ ምን አደረጉ? ሊገድሉ በፈለጉ ጊዜም ኤልያስም ሊገሉኝ ነው እኔ ብቻዬን ቀረው ሲል ወደ እግዚአብሔር የተናገረበት ጊዜ አለ እና ኤልያስ በዚህ ስፍራ በመናይበት ሰዓት ላይ በጣም ፈርቶ ነበርና ከፈራ በኋላ በአሕዛብ መካከል ነው ያለው ወየው ጠፋ ብሎ ባለበት ሰዓት ላይ ከዚያም በኋላ በጣም የሚገርም ነገር ነው ብሎ ባለበት ሰዓት ላይ እግዚአብሔር እንዲህ አለ። ኤልያስ ያለው ወየው ጠፋው በቃ ብቻዬን ነው የቀረውት አለ። ተከብቤ ያለው አለ። ቅድም በዛ ጋር በመናይበት ሰዓት ላይ ልክ አይሁዶች በአሕዛብ ያንን ነገር በሚሏቸው ሰዓትና ሌላን ስያ በሚሰጧቸው ሰዓት ላይ ከዚያ በኋላ ጳውሎስ ይህንን በሰማበት ሰዓት ላይ ኖ አለ፣ አይሁድ አይጠፋም አለ። እኔም እንኳን የዚያ ወገን ሊጠፋ አይችልም ብሎ በጣም ነው የተናገራቸው፣ በቁጣ ቃል የተናገራቸው። ኤልያስ ግን በመናይበት ሰዓት ላይ ፈራ። በፈራበት ሰዓት ግን እግዚአብሔር እንዲህ አለ፣ 7000 ሰዎች አለ ከባኦል ያዘጋጁት የኔ ሰዎች አሉኝ አለ እግዚአብሔር። የአይሁድ ጉዳይ በእናንተ አይን ዘንድ እንጂ በእግዚአብሔር ዘመን አላለቁም ብሎ ይናገራል እና በእናንተ ዘመን ነው፣ በእኔ ዘመን ገና ነው። የአይሁድ ጉዳይ በእናንተ አይን ዘንድ እንጂ በእግዚአብሔር ዘመን አላለቁም፣ ገና አሉ፣ ሊያልቁም አይችሉም ያለ እግዚአብሔር ይናገር ነበር። የቃል ኪዳን ሕዝብ መቼም አይጠፋም ማለት ነው። በእኔ ፊት የተሰወሩ ብዙ ሺህ ሰዎች አሉኝ አለ እግዚአብሔር። የተሰወሩ ሰዎች አሉ፣ ብዙ ሺህ ሰዎች አሉኝ አለ እግዚአብሔር። ያኔ በኤልያስ ዘመን እንደሆነ ዛሬም ደግሞ
በእኛ ዘመን ብዙ ሺህ ሰዎች አሉ። ይህንን ማወቅ መቻል አለባችሁ። ምናልባት አንዳንድ ጊዜ የሆነ ነገር የሚያናውጥ ነገር በሚመጣበት ሰዓት ላይ ምናልባት ቤተክርስቲያንን ምናልባት የሆነ ነገሮች ሲነኩ በቃ የሆነ የእግዚአብሔር መንግስት የሚያልቅ ነገር እንዳይመስላችሁ። በሮሜ ላይ ባየንበት ሰዓት ላይ አሕዛቦች ተነሱና ከዚያ በኋላ አይሁዶችን አቅም እንደሌላቸው አድርገው በተናገሩበት ሰዓት ላይ ሌሎች የፈሩበት ሁኔታ አለ። ጳውሎስ ግን እንደዛ አይደለም ያለው። ይሄ ሊሆን አይገባም አለ። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። እኔ አይሁዳዊ ነኝ አለ። ከቢንያም ዘር የመጣው ነኝ። የአይሁድ ቅሬታ እግዚአብሔር አያጠፋም አለ። እግዚአብሔር አያጠፋም አለ። አያችሁ ሐዋርያ ጳውሎስ እግዚአብሔር አያጠፋም ብሎ ሲደመድም፣ ኤልያስ ደግሞ ወየው ጠፋው ብሎ ሲናገር፣ እግዚአብሔር ደግሞ ድጋሚ መጣና አይጠፋም አለ። የኪዳን ሕዝብ አይጠፋም። አንተ አላወቅም እንጂ ገና ከባኦል ስር ከዚያ ስር ከነርሱ መንደር አለ 7000 የሚጠጉ ሌሎች አሉኛል። እኔ ያዘጋጀሁት አለኝ አለ። የአይሁድ ጉዳይ በእናንተ አይን ዘንድ እጅግ እንጂ በእግዚአብሔር ዘመን አላለቁም ይላል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ብዙ ሺህ ሰዎች አሉኛል። እግዚአብሔር ጋር ሰው አለው። እግዚአብሔር ዘንድ ሰው አለው። ብዙ ሰዎች አሉ። ዛሬም ቤተክርስቲያን የሚሰሩ ሰዎች አሉ። የእግዚአብሔርን መንግስት የሚያቀኑ ሰዎች አሉ። የእግዚአብሔርን ቤት የሚሰሩ ሰዎች አሉ። በዚህ አጋጣሚ እናገራችኋለሁ። አንዳንድ ሰዎች ይህን ድምጽ እየሰማችሁ ያላችሁት የኔ ይሄ የመጨረሻ ጉዳይ ነው፣ ለኔ ማብቂያዬ ነው፣ ለኔ መጥፊያዬ ነው ብላችሁ ተስፋ ለቆረጣችሁ ሰዎች እነግራችኋለሁ። የእናንተ ጉዳይ ያለው በእግዚአብሔር እጅ ነው። የእናንተ ጉዳይ በሰው እጅ የለም። የእናንተ ጉዳይ በሰይጣን እጅ የለም። የእናንተ ጉዳይ ያለው በእግዚአብሔር እጅ ነው። እስቲ በዚህም የኔ ነገር ያለው በእግዚአብሔር እጅ ነው እያላችሁ እየጻፋችሁ ውጡ። የኔ ነገር በእግዚአብሔር በእምነት እየጻፋችሁ የኔ ጉዳይ ያለው በእግዚአብሔር እጅ ነው። የኔ ነገር ያለው በእግዚአብሔር እጅ ነው። ጉዳይ ያለው በእግዚአብሔር እጅ ነው። ኤልያስ ጠፋው ወየው በቃ አለኩ ብሎ ሲል እግዚአብሔር መጣን አስነሳ 7000 ከዚያ በላይ። ከዚያ በኋላ ሃሌሉያ! ክብር ለኢየሱስ ይሁን። የኔ ጉዳይ ያለው በእግዚአብሔር እጅ ነው። እግዚአብሔር ይባረክ። የስብከታችን ዋና ማዕከል ቁጥር 11 ነው። የአይሁድና የአሕዛብ መስመር ነው የሚለውን ማየት እንችላለን። የአይሁድና የአሕዛብን መስመር ነው የሚለውን ይህ ማለት ደግሞ አሕዛብ እንዴት ወደዚህ መስመር መጣ፣ እግዚአብሔርስ እንዴት መስመሩን አበጃጀለት፣ ወደዚህኛውስ አይሁድ መስመር እንዴት ሊመጣ ቻለ የሚለውን በመናይበት ሰዓት ላይ ይሄን ያደረገው ማን ነው ማለት ነው? እግዚአብሔር ነው። እግዚአብሔር ይሄን አድርጎታል። ይሄን ያደረገበት ዋነኛው መንገድ ደግሞ እግዚአብሔር አይሁዶች የተሰናከሉት ደግሞ ጨርሰው እንዲመለሱ ነው። ወደ እግዚአብሔር መንገድ ወደ እግዚአብሔር መንግስት እንዲመጡ ለማድረግ ነው። ሌላው ደግሞ ከዚህ ጋር ያያዤ የምነግራችሁ ነው የማቀርበው ነገር ለአሕዛብ መዳን ምክንያት የሆነው የመጽሐፍ ቅዱስ ምዕራፍም አለ። ይሄን ምዕራፍ ቁጥር 11 ነው። ከ13 እስከ 14 ያለውን በመናይበት ሰዓት ላይ ለአይሁድ መዳን ምክንያት የሆነ መጽሐፍ ነው። ይሄ መጽሐፍ ለአይሁዶች በሮሜ ላሉ ለአይሁዶች በሮሜ ላሉ ለአሕዛቦች መዳን የሆነ መጽሐፍ ነው። ለአሕዛቦች መዳን ምክንያት የሆነው የመጽሐፍ ቅዱስ ምዕራፍ ነው። ምዕራፍ 11 ከቁጥር 13 14 ያለውን በመናይበት ሰዓት ላይ ለእናንተም ለአሕዛብም እናገራለሁ ይላል ሐዋርያ ጳውሎስ። ለእናንተም ለአሕዛብም እናገራለሁ፣ እኔ የአሕዛብ ሐዋርያ በሆኑ መጠን ስጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ ይላል። ኢየሱስ ጌታ ነው። ኢየሱስ ለዘላለም ያድናል። ለእናንተ ለአሕዛብ አለ ሐዋርያ ጳውሎስ ለማን? ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆኑ መጠን የሐዋርያ የአሕዛብ ሐዋርያ በሆኑ መጠን ስጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንድ አድን እንደሆነ አገልግሎቴን አከብራለሁ እና ከነኛም ከአሕዛብም ምድን ከሆነ ከአይሁድም ምድን ከሆነ እነኛ ሁሉ ምድኑ ከሆነ ይሄንን በማድረግ አገልግሎቴን አከብራለሁ እያለ ይናገራል። ጌታ ኢየሱስ ለዘላለም ይባረክ። እና ይሄን ክፍል በመናይበት ሰዓት ላይ ምንድነው ማለት ነው? ስለ አሕዛብ መዳን ምክንያት የሆነበት ክፍል እናያለን። እግዚአብሔር ለዘላለም ስሙ ይባረክ። በዚሁ መንፈስ ሆነን እንጸልይ።
በሰማይና በምድር ታላቅና ጻድቅ የሆንክ የአባቶች አምላክ እግዚአብሔር ሆይ ይሄንን ምዕራፍ እንድንማር ጌታ ሆይ በዚህ አይነት መንገድ ስለረዳህን እጅግ አድርገን እናመሰግናለን። ክብር ለገናናው ላንተ ብቻ ይሁን። ጌታ ሆይ ቃልን ስለተናገርክ እናመሰግናለን። መጽሐፍ እንደሚል እግዚአብሔር ሆይ ቃልህ እግዚአብሔር ሆይ የሌለውን ነገር ወደ ማኖር ያመጣል። ቃልህ የቃዴስን ምድረ በዳ ያለመልማል። ቃልህ እግዚአብሔር ወደ ሕይወታችን በመጣበት ሰዓት ላይ መንፈሳችንና ሕይወታችን ሁሉ ያረሰርሳል። እግዚአብሔር ሆይ እንዲህ ብዬ ጸለይኩ የኔ ጌታ ከዚህ ሰዓት ጀምሮ ጌታው በእውነትና በመንፈስ ይሄንን ትምህርት እየተከታተሉት ላሉት እግዚአብሔር ሆይ እኔ ዛሬ አንድን አዋጅ አውጃለሁ። ይሄንን ቃል በሰሙበት ሰዓት ላይ በሕይወታቸው ላይ እግዚአብሔር ሆይ ምድረበዳቸው በኢየሱስ ስም እግዚአብሔር ሆይ እንዲለመልምላቸው እግዚአብሔር ምድረበዳቸው ባዶ የሆነባቸው ነገር በቃል ጉልበት እንዲጠገን እኔ ከሁሉ ያነስኩ ታናሽ ደካማ ባሪያ እግዚአብሔር አንተ በሰጠኝ ራእይና እግዚአብሔር መንገድ ቃልህን ጌታው ብንማማር በሚል መንፈስ ይሄንን ነገር ያደረኩአለሁ። ጌታው ብዙ የሆኑ ተአምራቶች ሊኖሩ ይችላሉ። ፈውስ ሊኖር ይችላል። አጋንንት ስራት ነፃ መውጣት ይችላል። ሌላ ሚራክሎች ሊመጡ ይችላሉ። ነገር ግን በመጀመሪያ ለሁሉ መሰረት የሚሆነን ቃል ነውና ቃልህን በኢየሱስ ስም እግዚአብሔር እያስተማርከን ስላለ እናመሰግናለን። እግዚአብሔር ከዚህ የበለጠ ደግሞ እንደገና ማስተማር የምንችልበት ጌታው የቃል ብርሃን የቃል ፍቺ እንዲበራልን እንደገና መንፈስ ቅዱስ እንድታስተምረን በጌታ በኢየሱስ ደምና ስልጣን ጸለይኩ። አቤቱ አምላኬና አባቴ ሆይ ከዚህ ጸሎት በኋላ ጌታ ሆይ የአንዳንዶች ሕይወት እንዲለወጥ እግዚአብሔር የታሰረባቸው ስርዓት እንዲፈታ ቀንበር ከዘመናቸው ላይ እንዲወድቅ የትኛውም ጥያቄ ሁሉ እንዲመለስ እግዚአብሔር እንደገና ቋጥሮን እንድትፈታ እንደገና ልምላሜን እንድታመጣ እንደገና መጎብኘትን እንድትጎበኝ በኢየሱስ ስምና ስልጣን እንለምናለን። ጌታ ሆይ የሮሜ መጽሐፍ ስታስተምረን በጣም ከባድና ሰፊው መጽሐፍ ነውና እግዚአብሔር እየረዳህን በቃል ዕውቀት እየረዳህን የቃልን ፍቺ ያመጣልን እንድንማር ስላደረከን እናመሰግናለን። አሁንም ወደዚህ ግሩፕ ሰብስክራይብ ላይክ ሼር እያደረጉ እየገቡ ይሄንን ግሩፕ እየተከታተሉት ላሉት ጌታው እግዚአብሔር ዘመናቸውን ሁሉ አንተ በእጅ እንድትደግፋቸው እግዚአብሔር አንተ ጌታው በሚያስፈልግ ነገር ሁሉ መንፈስ ይሙላባችሁ ተብሎ እንደጻፈ እንደ እግዚአብሔር ቃል በሚያስፈልጋቸው ነገር ሁሉ አንተ እንድትሞላባቸው እግዚአብሔር ቋጠራቸው እንዲፈታ ጥያቄያቸው እንዲመለስ እግዚአብሔር ምድረበዳቸው እግዚአብሔር እንዲለመልም እግዚአብሔር የትኛውም ነገር በሕይወታቸው ላይ እንዲስተካከል ሰማያዊ አይኖች እንዲከፈቱ ሰማያዊ ጆሮች እንዲከፈቱ እግዚአብሔር በነገር ሁሉ ጉብኝትህ እንዲመጣ ጤንነታቸው እንዲስተካከል በኢየሱስ ደምና ስልጣን ጸለይኩ። ይሄን ሁሉ ታደርጋለህ። ለስምህ ክብር ይሁን። እግዚአብሔር ይሄንን ቃል እየሰማች ያለች አንድ ነፍስ አሁን በኢየሱስ ስም ድና ትቀር። ይሄንን ቃል እየሰማች ጌታው ያለች አንድ ነፍስ በጭንቀት ውስጥ ያለች ከጭንቀቷ ትረፍ። እግዚአብሔር የሆነ ነገር እየተራበች እየተጠማች ያለች ነፍስ ብትሆን ጌታው ከዘንድህ በኢየሱስ ስም ይሄንን ቃል ጠጥታ በኢየሱስ ስም ትርካ። ይሄንን ቃልህን በልታ በኢየሱስ ስም ትጥገብ ትረፍ በኢየሱስ ስም። ይሄን ስለምታረጋ መሰግናለሁ። ቀሪውን ሰዓት ሁሉ በእጅ ተረከብ። እንወድሃለን በኢየሱስ ስም አሜን። ተባረኩ። ጌታ ኢየሱስ ይባርካችሁ። እጅግ አርጌ ወዳችኋለሁ። ይሄ መልእክት ለብዙዎች እንዲደርስ ያው እንደተለመደው ሰብስክራይብ ሼር ላይክ ማድረጋችሁን አትተው። ኮፒ ሊንክ አድርጉ። ወዳችኋለሁ። ተባረኩልኝ። መልካም ጊዜ ይሁንላችሁ።